ለኢትዮጵያ ህዝብ ባህር አንሳሳለትም እኛ የኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ ኢትዮጵያዊ ሊነቃ ይገባል እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ ፈልገው አንድ ነገር አለ እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን ይህንን ሰይጣን ከታገደ በኋላ ነው ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራው የለም እኛ ከሁሉ በሰላም መኖር ነው የምንፈልገው ማንንም ኤርትራው ግን እኛ አንዋጋም ከዚህ በኋላ እኔ ከአማራ መዋጋት አልፈልግ ከትግራይ መዋጋት አልፈልግ ከኦሮሞ መዋጋት አልፈልግ ከማንንም ጋራ መዋጋት አልፈልግም እኔ ከአሰብ የሚተልቅ ጠላት አለኝ ኢሳያስ የሚባል ጠላት አለኝ እኔ አያገሬ ኤርትራ በህክምና ጉለት በረሃብተኝነት ሞታ ያለችው ሀገር ኤርትራ አንድ ትውልድ ሙሉን ማርጋ ይበላችሁ ኤርትራ ለህዋሃት ለሸኔ ለምናምን በሚሊዮኖች የሚቆጠሩ ገንዘብ ትሰጣለች ለፖለቲካዊ አጀንዳ ተብሎ ማለት ነው ይህ ነው የኢሳያስ አፈወርቅ አመራር 35 ዓመት ገሎን ህፃናቶች ወጣቶች ሽማግሌዎች ድንበር ወስዶ ቦይስት ከቶ ጨፍጭፏቸው እንደሚሰደዱ አርጓቸው እንደ ባሪያ በገበያ እንደሚሸጡ አርጓቸው ማያቁት ሀገር ማያቁት ቋንቋ ማያቁት ባህል ውስጥ መተው እንዲዋረዱ አድርጎ ዛሬም ጎረቤትን ለመረበሽ ምንም በማያገባን ምክንያት ጉዳይ ሊጠብሰን ነው የጠበሰ